ሰላም እንዴት ናችሁ ፋሙች? ትናንትና ጎል ሎንግ ፖዚሽን ስማሽ አድርገን ነበርና እስቲ ብሬክ ዳውን ላደርግላችሁ ፈልጌ ነው እና ይሄ ነበረና እስቲ ቆይ መጀመሪያ ከዊክሊ ልጀምርላችሁ። ይሄንን ሙሉ ላጥፈውና አንዳንድ ሊሆን ስለሚችል መጀመሪያ ቴስታችን ከዊክሊ ነው የጀመረው። ዊክሊ ጎልድ እንደምታዩት ሪቴስመንት ላይ ያለው ከኃይለኛ ፓምፕ በኋላ አሁን ከዚህ ፔኔት ከወጣ በኋላ ፊብ ዘረጋላችሁ የዊክሊ እንትን ነው እስከ 0.56 ወይም 0.5 ወይ 0.618 እስከ ዲስካውንት ዞን ድረስ ይገባል ብለን ነው የምናስበው። ፐርሰናሊ እኔ ይሄንን ነገር እዚህ ዞን ውስጥ ሪቴስት ያደርጋል ብዬ ጎል አስባለሁ። የባለፈው ቪዲዮ ላይ በደንብ ጓደኛ ያሳይታችኋል ብዬ አስባለሁ ስለዚህ ጉዳይ እና ዊክሊ ስናየው ይሄንን አናሊሲስ ሞሊ ጎልድ ሪቴስመንት ላይ ነው ያለው ብዬ አስባለሁ። ለኛ የሆነ ያው እዚህ ጋር አንድ ካንድል አለ፣ ሁለተኛው ካንድሉም ኢንገልፍ ካንድል እየሰጠ ነውና በቃ ሪቴስመንት ላይ ነው ያለው ዊክሊ እና እስቲ እንደዛ ብለን እንለፉና ዴይሊ ላይ ስናየው ዴይሊ ላይም ያው የሱን መያዝ ያደርገዋል የዊክሊውን እንደምታዩት እዚህ ጋር ምን አደረገ ሳምቲንግ እዚህ ጋር ፍላግ እየሰራ እየወረደ ነው ያለው። ኮንቲኒዩሽን ላይ በቃ ኮንቲኒዩሽን ላይ ነው ያለው ዴይሊ ሞሊ እንደዛ ነገር ነው የሚታይ። እንደምላችሁ ዊክሊ ላይ እንዳየነው 0.5 ወይ 0.8 ድረስ ጎልድ ሙቭ ማድረግ አለበት ብለናል። ለምን በቃ ኃይለኛ የሆነ እንትን ዞን ውስጥ ነው ያለው እና ሞሊ እዚህ ጋር ቴስት ያደርጋል ብለን ነው የምናስበው። ስለዚህ ይሄንን እንትን እያሳየን ያለው ዴይሊ ላይም እንደምታዩት ኮንቲኒዩሽን እንጠብቃሉ እንጠብቅ ነበር እስከ 0.18 ድረስ። እኔ ፐርሰናሊ እስከ 3700 እዚህ ዞን ውስጥ አካባቢ ጋር ቴስት ያደርጋል ብዬ አስባለሁ እና ሞሊም እንደዚህ ዴይሊ እንደዚህ አይነት ቻርት ይታያል። ፎር አወር ላይ ምን አየው? ይሄ ትናንትናው እንትን ላይ ነው። ይሄን ነገር ላጥፋላችሁ። ፎር አወር ላይ ፎርዋርድ እንደምታዩት የአንድ ሙቪንግ አቬሬጁን ምን አደረገ እዚህ ጋር እንደምታዩት ትሬንድ ላይኑን ያው 200ን መጣ ጎልድ እዚህ ጋር ቴስት አድርጎ ፓምፕ አረጉት ተመልሶ አልቻሉም 200 ብሬክ ማድረግ ፎርዋርድ ላይ ማለት ተመልሶም እዚህ ጋር ምን አደረጉት ኢምፐልስ ሙቭ እያደረጉ ወደ ላይና ይሄኛው ሞርሊ ይሄንን እዚህ ጋር የፎርዋርድ ላይ 200 ብሬክ ቢያደርጉት በኃይለኛ የሆነ ዳውን ትሬንድ እንጠብቅ ነበር። ግን እዚህ ጋር ምን እያደረገ ነው? ጎልድ ሆልድ እያደረገ ነው ያለው በጣም እና ሁለት ጊዜ እንደምታዩት እዚህ ጋር ባለኛ በእንግልፍ ካንድል መለሱት ተመልሶም እዚህ ጋር ሪጀክት አድርጎት ወደ ፓምፕ አደረጉትና እዚህ ጋር ምን ኮንፈርም ሰጠኝ ፎር አወር ላይ ሪቴስት ሊያደርግ ይችላል ወደ ላይ እና እስቲ ሎንግ ፖዚሽን እጠብቃለሁ ብዬ ሞሊ ከፎር አወር እስቲ ወደ ዋን አወር ሪቴስት አደረኩና ወደ ዋን አወር ላይ ገባው እስቲ ቼክ ለማድረግ ያህል ለምን እዚህ ጋር ሁለት ጊዜ አልቻሉም 200 ብሬክ ማድረግ መጣ። የመጀመሪያው እዚህ ጋር ቴስት አደረገው ወጣ። ድጋሚ እዚህ ጋር ሁለተኛ ጊዜ ቴስት አድርጎ እየወጣ ነበር። እነዚህ ነገሮች አልተፈጠሩም። አሁን ዋን አወር ላይ ምን አየው እንደምታዩት ማርኬት ከላይ ምን እያደረገ መጣ መጀመሪያ ሳምቲንግ ማርኬት ሎሎ 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 እያደረገ መጣ። እዚህ ጋር ሳምቲንግ ሎ ሃይ እያደረገ መጣና እዚህ ጋር ምን አደረገው ማርኬት ሻሽ ፈጠሩ እንደምታዩት ልክ እዚህ ጋር ካንድ ላይ ማለት ነው እንደምታዩት እዚህ ጋር ማርኬት ሻሽ ፈጥሯል። ልክ እንደዚህ ሲያደርግልን ምንድነው የምናደርገው እኛ ይሄ ኃይለኛ በቃ ኮንቲኒዩሽን አረጋል ማርኬት ሻሽ ከፈጠሩልን ታውቃላችሁ። ሁሉ ጊዜ ማርኬት እንትን ትሬንዱን እየቀየረ ፕራይስ አክሽኑን እየቀየረ ማለት ነውና ምን እናደርጋለን ፊቭ ዘርጋለን ከላስት ይሄኛው የሃይ ሙቭመንት የፈጠረበት ኢምፐልስ ሙቭን የፈጠረበትን የቡልንቱን ይዘን እስከ ዊክ ቱ ዊክ ብንዘረጋ እንደምታዩት መኒ ፕሪንቲንግ ዞን ላይ ሪጀክት አድርጎ የተመለሰልን ነው ያያችሁት እንደሆነ ማለት ነው እዚህ ዞን ላይ እና እዚህ ጋር ቤስት ኢንትሪ ነው ለሎንግ
ይሄኛው ዞን ላይ ማለት ነው እንደምታዩት እና ለስካውት እዚህ ጋር ኃይለኛ የሆነ እንትን ዞን ማኒፑሌቲንግ ዞን ስለገባ እዚህ ጋር አመቱ ፓምፕ እያለ ነውና ቤስት እንትን ለምን መሰላችሁ እንደዚህም ፋርሞች ሞርሊ እዚህ ጋር ማርኬት ሳቹሬሽን ከፈጠረ በኋላ አንድ ማርኬት እንደምታዩት እዚህ ጋር ምን ፈጠረ እንዳልኳችሁ ሎ ሃይ ሎ እየፈጠረ መጣና ምን አደረገ እዚህ ጋር ኒው ሃይ መፍጠር ጀመረ እንደምታዩት። ግን ዋናው ምንድነው ቡሊሽ የምንሆንበት ምክንያት ትሬንድ ላይ በላይ ማርኬት ሳቹሬሽን ፈጠረ የምንለው ይሄኛው ፓርትም አይደለም። ለምሳሌ የዚህኛው ኃይለኛ ኢምፐልስ ሙቭ የፈጠረበትን እዚህኛው ይሄን ስትራክቸር ብሬክ ማድረግ አለበት። ማርኬት ሳቹሬሽን የሚባለው ትክክለኛው ይሄ ነው። ይሄን ዋን ሀወር ላይ ማለት ነው። ከዛ ምን አደረገ እዚህ ጋር በፉል ካንድል መዝጋት አለበት እንደምታዩት። ወይ ሞር ላጥፎና ሙሉ ቻርቱ እንደምታዩት እዚህ ጋር የኛውን ትሬንድ ይሄን ላይን ባሰምርላችሁ እዚህ ጋር ምን አደረገ አሁን እዚህ ጋር ወጥቶ አንድ ካንድል ወጥቶ ተመልሶ እዚህ ጋር ሞር እየፈጠነ በአንድ ካንድል እንደዚህ ቢዘጉት ይሄ ማርኬት ሳቹሬሽን አንለው ኢምፐልስ ሙቭ አድርጎ ኮንቲኒቲ ሊቀጥል እንችላል ወደ ቤር ማለት ነውና እነዚህ አይነት ምን አደረገ እዚህ ጋር ሁለት ካንድል ከሱ በላይ ዘግቷል። በፉል ካንድል ነው እዚህ ጋር መጀመሪያ ዘግቷል፣ ሁለተኛው ደግሞ ከሱ ጎንም ያለው ዘግቷል። እና ትክክለኛ ይሄ ማርኬት ሳቹሬሽን እንለዋለን። ከዛ በኋላ ምን ፈጠረ እንደምታዩት ፊል ዘረጋለን ኃይለኛ ኢምፐልስ ፊል ዘረጋለን እንደምታዩት ማለት ነው። ከዊክ ቱ ዊክ ፊት ብንዘረጋ እንደምታዩት ማኒፑሌቲንግ ዞን ላይ እዚህ ጋርም ጠብቄ ነበር። ግን ምን አደረጉት 0.8 ላይ እስካሁን ዞን ገብቶ እንደገም ተመልሶ ፓምፕ አደረጉትና ይሄ በዚህ አላመንኩትም። ሞርሊ በዚህ ኮንት ለምሳሌ ፌክ ብሬክአውት ሊያደርጉት ይችላል ነበር። ከዛም ተመልሶ ምን አደረጉት ወደ ማኒፑሌቲንግ ዞን ስገባ ይሄ ቤስት ነው 0.78 እኔ ፐርሰናሊ ብታዩኝ ቤስት የሆነ ሪጀክሽን እንትን ነው እቺ ዞን በጣም እኔ ፐርሰናሊ የምጠቀማት እንትን 0.1 ማርኬት ሳቹሬሽን ከፈጠረ በኋላ ማኒፑሌቲንግ ዞን ውስጥ ከገባ ሞሊ በጣም ለኔ እቺ ዞን ውስጥ ማለት ነው ከገባችልኝ በጣም ሞሊ ለኔ አሪፍ የሆነ ኢንትሪ ነው የምፈልገው ኦን ዘ ሎ ታይም ፍሬም ገብቼ ማለት ነውና እዚህ ጋር ምን ፈጠረ እንደምታዩት 3 አወር ላይ እሷን ቦክስ ያሰር እንዳሳያችሁ ነው ሬክታንጉ ቦክሷን ያሰሩላችሁ እንደምታዩት እዚህ ዞን ላይ እንደምታዩት እዚህ ጋር ሎ ፈጠረና ማርኬት ሳቹሬሽን ፈጥሯል እንደምታዩት ሞኒ በደንብ ላሳያችሁ ቆይ ምናምን ሎሎ ከፈጠረ በኋላ እዚህ ጋር ማርኬት ሳቹሬሽን ፈጠረልኝ እንደምታዩት 200ም ክሮስ አድርጎልናል የ3 ሚኒትም ማለት ነው። እና እዚህ ጋር ቤስት ኢንትሪ ነው የምጠብቀው የነበረው ምን አደረኩ እኔ እዚህ ጋር ሎንግ ፖዚሽን ገባው እዚህ ኮንሶሊዴሽን ላይ ማለት ነው። ሰምቲንግ ቡል ፔኒትም እየፈጠረልን ነበረ በሚገርም ሁኔታ እንደምታዩት ከ200 በላይ ማለት ነው። 200ም ክሮስ አድርጎልናል። ይሄ ቤስት የሆነ ኢንትሪ ነው። ሜጀር ሙቭ ወስዳችሁ የዚህኛው እንኳን ሜጀር ሙቭን ብትወስዱት ወይ እነዚህን ሃዮችን ታርጌት ማድረግ ራሱ ሜጀር ሙቭ የተወሰደኝ ራሱ የባለፈው ሃዮች ማለት ነው። እሱን ታርጌት ማድረግ ነበር እና ስቶፕ ሎዚንግ ከየት አደረኩት ከ200 ስራ አደረኩት። ዳስ ማይ ቤስት ትሬድ የነበረው ትናንትና እንደምታዩት ቀስ እያለ ይሄ ዊክ ያስወጡኛል ብዬ ፈርቼ ነበር። እዚህ ጋር ሲመጣ ግን ሞሪ አለኛ የሆነ ለምሳሌ ለዚህ ዋን አወር ላይ ብታዩት ወደ ዋን አወር ወስድላችሁ ከ3 ሚኒት በኋላ ምን አደረገ 30 ሚኒትን ጠብቁት 200 እንደምታዩት 30 ሚኒትም ክሮስ አድርጎልኛል። ከዛ ነው ዋን አወር ሞሊ ዋን አወር ላይ ነበር 200 ላይ የመጀመሪያ እዚህ ጋር ነበር ያረኩት የነበረው ግን የዋን አወር 200 ላይ ነበር ቲፒ ያደረኩት። ግን ምን አደረግን እዚህ ጋር እነዚህን ሃዮች ኢኳል ሃይ ፈጥሮ ሊወርድ አንዳንዴ እንደዚህ ያደርጋሉ። ኢኳል ሃዮችን ፈጥሮ ብዙ ጊዜ ጎልድ ዳምፕ ሊያደርግ ስለሚችል ያው ዲፌንሲቭ ሜካኒዝም አንዳንዴ ያስፈልጋል ህይወታችሁ ላይና በቃ 1:7 ሬሾ መስራት ትችላላችሁ እዚህ ጋር
1 to 7 ነገር ሰርቻለሁ ማለት ነውና ዛስ ባይ ስካልፕ ኢንትሪ ነበር ትናንት ነውና አሪፍ ነገር ስማሽ አድርገናል። በቀጣይ ደግሞ እስቲ የዩኤስዲን ያሳያቸዋለሁ። እንደዚህ የገባው ነው ትሬድ ሞሊሮ እና እኔ ጎል ላይ ነው በደንብ ፎከስ ማድረገውና ቤስት ኢንትሪስት ስናገኝና ላይፍ ትሬድ የምናደርገው ትሬድ ይኖረናልና ሞርሊ ይሄን ሰሞን እስቲ እንደዛ ነገር ጠብቁኝ ነው ሲያረጋቸዋለሁ። እስቲ በኮሜንት ላይም እስቲ ምን አይነት እንደምትጠቀሙና ምን አብረን ትሬድ እንደምናደርግ ብታሳውቁን ጥሩ ነው። በቃ አንተን ኔክስት ታይም በሰላም ቆዩኝ።